ቤቢ ሰላም፣ የማርያም ቤት ታውቃለህ? ኧረ አዝረከረከው። እኛ ቅምጥል ነው የምንላት በዚህ ቅያስ። እሺ ቴንክ ዩ። እሺ ምን አዲስ? ከታች ሰፈር የተበላ ጥብስ አለ፣ ትደፍሪያለሽ? ምን አባ ማርያም እኮ ነኝ። አሹፈኛውን አረ ቪክቶሪያ ሲክሬት እናሳ አረ እባካችሁ አይነፋም። በቃ ሹፊን ብዬ ላሽ ብዬ ከማስደብራችሁ 4 ጥቁር ልገፍትርላችሁ። ኧረ አይነፋም። እኛ ላይ ሿሿ ታም ጆታች ተፈረን ፖሽዋለን ትጣሉኛላችሁ። አካውንት ኧረ ልቶ ኧረ በቃ 1000 ያው በቃ ቢስ ወይዬ እንዴት ነሽልኝ? የት ሆነሽ ነው? በስራ ብዛት ራሴን ጥዬ ነበር ፍቅሬ እና ፔዲኩር ገባው። ፔዲኩር እዚህ ነው? ቆይ ውሸቱ ምን አስፈለገ? መልሽልኛ። እንዳላጣ ብዬ በእልህ የተጀመረው ቀረቤታችን እየቆየው ሲሄድ በጣም ለመድኩ። የሀብታም አጥማጅ የነበረችው የድሃ ልጅ ማርያም በጊዜያት ከራሴ በላይ ወደድኩ። ግን ስህተቴ ቢጤና ለማወቄ ነው። ስለ ዋሾህ ይቅርታ። ቻው። ወዴት ነው ጥለሽኝ? ምንም አላረግልም። በቃ ተወኝ። ማለት እሱን አንቺ ነሽ የምትነግሪኝ? ነይ ነይ፣ አፈቅርሻለሁ። እኔም ደግሞ የቤተሰቤ ንብረት ማለት የኔ አይደለም ከአንቺ ጋር ግን አሁን አዲስ ንብረት ነው ማፍራት የምፈልገው። ምን? እንዴት መሰለሽ? ያንጎ ዋተር ጃር ኬዝ እና ዲስፔንሰር ሊሸልም ነው። ይሄም የሚሆነው የያንጎ ኦፊሻል ፔጅን ፎሎ በማድረግ ከዛ ይሄን ቪዲዮ ላይክ እና ኮሜንት ማድረግ ከዛም ኮሜንቱ ላይክ ካልተደረገ አሸናፊ ነን። በቃሽ ነው ማዘሯ ላስታውቀ። እሺ የኔ ፍቅር አጠራኝም ነበር ብቻ ምን በወጣ። የኔ ፍቅር አይዞሽ፣ ከሰው ጋር ነኝ እኮ ናግባ። እዩ ማሪ፣ ለምን አትተወኝም? እንዴት ብዬ አቃተኝ። ቤብ አስታውሽው ግን ባለ ራይድ መሽለት ነው ነዳጅ አለቀብኝ ብሎ ያስተጓጎለን። አሁንስ አስታውሽው? ዛሬ አብሮኛ አስቤዛ ገዝተው ቤተሰብ ሆኗል። ናግባ ምሳ እንብላ። እሺ ድንገት ባጋጣሚ በመንታ መንገድ ላይ ቤብ ትረሳለች። አርጊለት እንጂ። አይ እሱ አይበላም ማለቴ ሩዙ ሲጠጋው ኮንፈርት የነሳው ስለመሰለኝ አይወድም ብዬ አስቤ ነው። ይቅርታ ግን ልክ ናት ሩዝ አሉ እኮ። አይ ቤብ በልሽ የሚመቸኝ ብላ እዩ አየሃ መጠጥ አትቀላቅል እያልኩ። መጠጡ አይደለም ማሪ፣ የሩዙ ነው። ሩዝ ስበላ ያመኛል እኮ። እና ለምን ቀድመህ አልነገርከኝም? እንዴት ብዬ እኔ አልበላም አንቺ ቢዩ ብለሽ ትበያለሽ? አየሽ፣ ለዚህ ነው የበላሁት። ደግሞ በእኔ ምክንያት ምንም ፈልገሽ እንድታጫለሽ። ምን ላድርግልህ? ምን ልሆንልህ? እኔ በቃኝ። በጣም ቆንጆ ምግብ ነበር። አመሰግናለሁ። ጎዶሎ ምስጋና እንዲያውም አንድ ፊቱን ቡናውን ጠጥተህ ታመሰግናለህ። በል እንድታጠብ አንቺ ጦጣ ጨርሰሽ ቢሺ። እሺ
ወይ ጆ እንዴት ነህ? አለሁ እግዚአብሔር ይመስገን። ቦርሳሽን አትፈልጊው? ቆንጆ ቢሆን የሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት አይቼዋለሁ። በቃ እሺ ቻው። ሶሪ በእናትህ ስልክ ይዤ አላጫወትኩም አይደል? ችግር የለው። ቤብ ቡና የለም እንዴ? ኧረ አለ። ቆይ ላምጣ። እና እንዴት ነው ስራ? ምንም አይልም። እኔስ በቅርቡ ነው ሰው ለመፈለግ የተቀላቀልኩት። ማንን? የልጅነት ፍቅሬ ማርዬ። መቶ ሶስት ቁጥር አለፈች እንዴ? አላለፈችም። እኔም እሷን ነው የምጠብቀው። ቆየች። ወዴት ነው? የምትመጣ አይመስለኝም። በእግሬ ልሞክር እና አብረን ሂዳ። አልገባም እንዴት ደስተኛ እንደነበረ። ሶሪ በጣም ችግር የለውም። ልቤን በትዝታ ወዲያ የላ አሁን ግን ሂድ። አረ ቆይ ቤብ ቡናውስ? ትንሽ ራሴን አሞኝ እኮ ነው። እግዚአብሔር ይማርሽ ማርያ። በል እንግዲህ ሌላ ጊዜ ቡናውን እንጠጣለን። እናመሰግናለን። በቃ ትዝታ ብቻ። አሁን የሌላ ሰው ነኝ። ሌላ ህይወት ይቀጥላል። በይ ፍቅሬን ሰርፕራይዝ ላድርገው። እደውልልሻለሁ። መስዬ ድናሽ። ቆይ እዚህ ጋር ላጥምቀልሽ። እሺ። ውይ ጫማዬ። እኔ አስረዋለሁ። ስፈራው የኖርኩት ቢመጣብኝ ድንገት እጅ ከፍንጅ ያዝኩ። ዛሬስ ምንድን ነው ምክንያትህ? ማርዬ ተረጋጊ። እንደምታስቢው አይደለም። እና እንዴት ላስብ? አሁንም ምክንያት ሰጥተህ ልታሳምነኝ ነው? አይደለም ግን ስሚኝ፣ እሷ ማለት ልታስተዋውቀኝ ነው? አይደለም። እና ኧረ እኔ ልታዋውቅሽ እንጂ። ቆይ ግን አንተ ከኔ ምን ጎሎ ነው? እንደሱ አይደለም። ሰውነቱ አሪፍ ስለሆነ እኔ ወፈርኩ ቦርጫ መንኩብህ አይደል? ቢገባህ አንተን ልጅ አርግዤ ነው ኪሎ የጨመርኩት እንጂ የኦራንቶፕ ሞዴል እንደነበርኩ አትርሳ እኮ ነው። እሱን እኮ ነው የምልሽ። አንተ ባለጌ፣ የልጅህ እናት እኮ ነኝ። እንዴት እኔን ለማሸማቀቅ ትሞክራለህ? ቃል ነቃ ብያለሁ። ቡናው ሰርቷል። ወደ ቀረጻ እንግባ። እሺ ማቲ፣ ሳምሪ ጨረሽ? ይቅርታ ሁሌ ቃልዬ፣ እቤት ስለሙሉ ክፉ ነው የሚያሳስበኝ። ቆይ ሞዴሎች ቀጥረን ያን ሁሉ ልብሶች ፖስት ካላደረግን ማን አይቶ ይገዛናል? ልክ ነህ። ይቅርታ። እንታረቅ። አፍሮ አበሳውን ሳይ የወደደው ግጥምና ዜማ አሁን ወደ ቀረጻ